አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የኢትዮጵያ ተከታታዮች እንደምን ናችሁ? እኔ አልሐምዱሊላህ ደህና ነኝ። እስኪ አሁን የቀለል ያለ የፓስታ አሰራር ነው። ይሄ ሁለት ራስ ነጭ ቀይ ሽንኩርት፣ ነጭ ሽንኩርት ደግሞ ትንሽ የተፈጨ ነጭ ሽንኩርትና ትንሽ የተፈጨ ዝንጅብል ከአንድ ላይ አድርጌ ትንሽ ዘይት አድርጌ ነው እያመሰልኩት ያለሁት ማለት ነው። ይሄ ደግሞ የቲማቲም ድልህ ነው። ይሄኛው የምታዩት ይሄኛው የተፈጨ ቲማቲም ነው። ሁለት ቲማቲም ነው። ይሄኛው ደግሞ ቃሪያ ነው። ትንሽ ቃሪያ በመቀጠል ይሄ ቅመሙ ነውና ይሄ ሁለቱ ምንድን ይባላል? የመረቅ ማጂ ይባላል። ይሄ ደግሞ ቅመሞቹ ናቸው። ትንሽ ሄል ባህራት መሸከልና ይሄኛው ደግሞ ምንድን ይባላል? ቁንዶ በርበሬ ናቸው ማለት ነው። ኢንሻአላህ ወደ አሰራሩ እንሄዳለን። አንድ ፓስታ ነው ያደረኩትና እሱም ደግሞ እየበሰለ ነው። ይሄ እየበሰለልኝ ነው። ይሄን መስላል እየበሰለልኝ ነው። ትንሽ ጨው አድርጌበታለሁ። እንዲሁም ደግሞ ትንሽ ዘይት እንዳያያዝ ማለት ነው። ሁለት ቃሪያ ዝም ብዬ ለሽታ አድርጌዋለሁ። ያ አረቦቹ ብዙም ቃሪያ አይወዱም። እንደውም እንግዲህ ይለይላቸው ብዬ ሁለት ቃሪያ ሰነቃቅጬ አድርጌበታለሁ ማለት ነው። ከመቁሎ አደርግበታለሁ ብያለሁ። ትንሽ ተኮስ እንዲል ዛሬ እንግዲህ ዙል ሄጃ ስለሆነ ያው ጾመኛ ናቸው ግማሾቹ። ለነሱ ነው ከሀዋን በጎን እየሰራሁ ነው። ይሄ ይመስላል። ሀዋችን እየደረሰ ነው። አሁን ደግሞ የቲማቲሙን ድልህ አስገባዋለሁ። ያው ባንድ እጄ ይዤ ነው የምቀርጸው ያለሁት። ይቅርታ ብዙም ላይስተካከል ይችላል ማለት ነው። ከዛ በመቀጠል የተፈጨውን ቲማቲም አሁን ጨምራለሁ። በመቀጠል ቅመሞቹን እንጨምራቸዋለን። አሁን እንደዛ አድርገን ካዋሃድነው በኋላ እንዲበስል እንገጥመዋለን ማለት ነው። እሺ ጋዋችን ደግሞ ይሄው እያበቃ ነው። እየጨረስን ነው። እናጥፋዋለን። የጋዋ አሰራር ቀላል ነው። ቢስሚላህ ያያችሁት በጣም ያምራል። ጋዋ የሚወድ ካለ ማለት ነው። እኔ በጣም ነው የምወደው። መስጋት አጣድረ ያው ዙል ሄጃ ብዙም እንደ ረመዳን እቃ አይበዛም። ምግብም ብዙም አይበዛም። ጿሚውም ያው ብዙ አይደለም እና እኔ ያለባቸው ሰዎች የሚጾሙት ሁለት ናቸው እና እነሱም ብዙም ምግብ እንትን አይሉም ማለት መኮረኒ ምናምን ይሄ ማለት አሳምቡሳ ጥብሽ ምናምን አልባልም። ሾርባ እና መኮረኒ ቀለል ያሉ ነገሮችን ነው የምሰራው ማለት ነው። ወደ ፓስታው ንድስ የደረሰ ነው እሱ ቀለል ያለ በቃ ምንም እንትን የሌለበት ማለት ነው። አልሐምዱሊላህ ድሮ እኔ ዱባይ ሄጄ ሳለ በመጀመሪያ አዲስ ስደተኛ ሳለሁ ማለት ነው ምግብ ስሪ ሲሉኝ ምንድነው ቅመም የሚጨመረው ምንስ ነው እንዴት ሳርጌ ነው ነበር ማለት ነው። እኔ እኮ ምግብ መስራት እችላለሁ። ኢትዮጵያ መኮረኒም ሆነ ማንኛውም ምግብ ግን ስደተኛ ስትሆኑ አዲስ ስትሆኑ በጣም እኔ ይደናከራችኋልና እነዛም እኔ በቃ ቋንቋውም ስለማልችለው በምን ስላስረዳቸው ማለት ነው። ሱብሃንአላህ ትንሽ እንግሊዘኛ ሞክር ስለነበር ነውና ልጅቱ ታስረዳኛለች ጧት ስራ መሄዷ በፊት ከዛ በዛ መሰረት ሰራ ነበር ማለት ነው። እንደዛውም ብሎ ብዙ ችግር ነበረው። አልሐምዱሊላህ አሁን ላይ ግን
በቃ በሚዲያ እያየን ተማርነ ምግቡንም ማሰራር ማንኛውንም ምግብ ያው እየሰራን እናቀርባለን። ምግብ መስራት ደግሞ ከቻላችሁ ወላሂ አረቦቹ ይወዷችኋል ማለት ነው። አረቦቹ ይወዷችኋል። እንደው በቃ ምግብ መስራት ብቻ ቻሉበት ማለት ነው። እና በጣም ነው የሚያከብሯችሁ የሚወዷችሁ። እና ምግብ ለመስራት በዚህ በኢትዮጵያ እያያችሁ ማንኛውም ሰርች እያደረጋችሁ እያያችሁ ተማሩና ለመስራት ሞክሩ። እህቶቼ ምግብ ከቻላችሁ ሁሉም ነገር ቀላል ነው ማለት ነው ወላሂ። እሺ አሁን ደግሞ ወደ መውቃቱ ደረጃ ደርሷል። አሁን ላጠፋው ነው። ቃሪያውንም እንጨምራለሁ። እዚህ ያለው መኮረኒውን ደርሷል። ይሄው መኮረኒው አጠንፍፈዋለሁ። ትንሽ ውሃ ነው ያለው። እንደዚህ አድርጋችሁ ይኸው ተምሬና ቡናዬ ይኸውላችሁ ተዘጋጅቷል ማለት ነው። የሰላም የጤና ያደርግልን። ከአመቱ ደግሞ ያድርሰን። የዙል ሂጃን ወር ጾሞ የሚጨርሱት ያደርገን። ይኸውላችሁ ይሄን ይመስላል። ሶሱን አደባለኩት ማለት ነው። ይሄን ይመስላል። እስኪ ቢስሚላ እናደባልቀው አንድ ላይ። በጣም ቆንጆ ነው። አንዳንድ ጊዜ ስለሚጠልቡኝ እሰራዋለሁ። ቀለል ያለ በቃ ምንም ቀለል ያለ አሰራር ስለሆነ ደስ ይለኛል። ቶሎ ለመስራት ቶሎ ለማድረስ ተማሪዎቹ አሁን ትምህርታቸውን ውለው ሲመጡ አሱር ላይ ይሄን ነው አዘጋጅቼ የምጠብቃቸው። ይወዳሉ። ስፓጌቲ ነው እና የሚሉት እነሱ ፓስታ ይወዳሉ ልጆቹ ማለት ነው። እኔም ደስ ይለኛል። እኔም ስለምወድ ፓስታ ለዛ አድርጌ አዘጋጅቼ እጠብቃቸዋለሁ ማለት ነው። የድንብላል ቅጠል እናደርግበታለን። የድንብላል ቅጠል አዘጋጅቻለሁ ያለሁ እሱ እኔ በጣም ስለምወደው እንደዚህ አድርገን መስነስ አድርገን እናኖረዋለን። አዛን ሌላ አካባቢ ስፍራ ስለ እንትን ስላልኩኝ አዛን ሲል አካባቢ ያው አቀርበዋለሁ በሳህን ማለት ነው። ይሄን ይመስላል የዛሬው የመኮረኒ የፓስታ አሰራር። ሰላም አለይኩም ወረህመቱላሂ ወበረካቱ።